ሰላም እንዴት አደራችሁ? ዛሬ ስለ አቡነ ሽኖዳ መጽሐፍ ነው የማወራው። በጣም ስለተመቸኝ መጽሐፍ በነገራችን ላይ በጣም ስለየኮረኮሬ ስለሆነ ነው መናገር የፈለኩት። ሰው ደግሞ ሪኮመንድ ለማድረግ ያህል በጣም ምርጥ መጽሐፍ ነው። በነገራችን ላይ እየዘነበ ነው፣ ደስ ይላል። ሰሙን ፀሐይ አስረስ እያደረገ ነው እና በዚህ መጽሐፍ ላይ ስለ ለቅሶ ስለ ቅዱስ ለቅሶና ዲያብሎስ ለቅሶ፣ ቅዱስ ለቅሶ ከእግዚአብሔር የሚያስታርቀን ወይም የሚያሰጠን እንደ ራሔል አይነት ለቅሶ ሲሆን፣ ዲያብሎሳዊ ለቅሶ በሁለት ይከፍላል። እሱ ላይ ነው ማለት ነው እና አንዳንዴ መጽሐፍ እንደተናገርኩት ነው መጽሐፍ ኮርኮር ያደርጋቸዋል አንዳንድ ቦታዎች እንድትሉ የሚያስፈላችሁ ስለሆነ እና ዲያብሎሳዊ ለቅሶን በሁለት ይከፍላል። አሞን አይነት ለቅሶ ቴመርን እስከሚያስነውራት ድረስ እንዳለቀሰው አይነት ለቅሶ በቁጭት ለምን አላደረኩትም ብሎ የምንቆጨው አይነት የምንጸጸተው አይነት ለቅሶ ነው። ይሄን ባደርግ ኖሮ ለክፋት የምናደርገው ለቅሶ ማለት ነው። በሁለት የሚከፍሉት አንዱ ነው። ሁለተኛው እሷ ላይ ባተኮር፣ ሁለተኛው መልካም አድርገን ጥሩ ነገር አድርገን ወይኔ ባላደረኩት ኖሮ ለእንደዚህ ያለ ሰው እንላለን። በነገራችን ላይ ይቺ ነገር እኔም ብያት አውቃለሁ። ለእንደዚህ ያለ ሰው እንደዚህ ያለ ጊዜም አቃጠለኝ ብሎም አቃጠለኝ ያልኩበት አጋጣሚ አለ። ሁላችንም ልንል እንችላለን እና እንደውም ቃል በቃል ባነበው ደስ ይለኛል። ሁለተኛ እኛ ሰዎች ስላደረግነው መልካም ነገር የምንጸጸት ከሆነ እግዚአብሔርን ከሚመጣብን ክፉ ነገር ስላልተከላከለ አይጸጸትም። ምን ለማለት ነው? እኛ ባደረግነው መልካም ነገር ለሰዎች ባደረግነው መልካም ነገር የምንጸጸት ከሆነ እግዚአብሔር ደግሞ ከክፉ ነገር ስላልጠበቀን አይጸጸትም።